የወላድ መካን ለሆኑ ሰዎች ተስፋ ነው ክርስቶስ የዳዊት ልጅ ነው አያችሁ ላልወለዱም ሰዎች ጭራሽ ልጅ ላልወለዱም ሰዎች ተስፋ ነው ክርስቶስ ትዳር ላጡት ትዳር ነው ክርስቶስ ሕይወት ነው ክርስቶስ መኖሪያ ነው ክርስቶስ መጠጊያ ነው ክርስቶስ መሸሻ ነው ክርስቶስ ልብን የሚሞላ ነው ክርስቶስ ተስፋ ላጡት ተስፋ ነው ለወለዱ ባልወለዱ ስለዚህ አትጨነቁ ብትወልዱም እግዚአብሔር ጋር አስቀምጡ ስለወለዳችሁ አይደለም ስማችሁ የሚጠራው ስላልወለዳችሁም አይደለም ስለዚህ ባላችሁ ነገር መጀመሪያ እግዚአብሔር ሆይ ተመስገን ብላችሁ አመስግኑ ጤናውን እንኳን ኢዮብ እግዚአብሔር ጋር ያስቀመጠው ይሄን ጤና ጉልበት መውጣት መግባት አንደበቱን ሁሉን እግዚአብሔር ጋር ያስቀመጠው አካሉ እኮ በገልያ ከኮ ተመስገን ይል ነበር ሀብቱ እኮ በአንድ ቀን ዜሮ ሲሆን ባላንሱ እኮ ተመስገን ይል ነበር ባላችሁ ነገር አመስግኑ በመከራ ውስጥ አመስግኑ ሰውየው አመስጋኙ ነው በቃ በህይወታችሁ ደስተኛ እንድትሆኑ ተመስገን በሉ እስቲ ሁሉ ጊዜ ተመስገን ስትሉ ሰይጣን ብስጭ በጣም ይበሳጫል ስታጉረመርሙ ምን አድርጌው ነው እውነት አለ በሰማይ ወይ ወረዶ ይፍረድ እኔ ከሰው ተለይቼ ምናምን ስትሉ ሰይጣን ያኔ ልል ይላል በቃ እሱ ደስ ይለዋል ማለት የራሱ ጭብጨባ ያጨበጭባል እልል እንኳን አይልም ሰይጣን የእግዚአብሔር ስም ስለሆነ ኤል ግን እናንተ እግዚአብሔር ደስተኛ እንዲሆን ተመስገን አምላክ ይበሉ ተመስገን ስትሉ ሰይጣን ተስፋ እየቆረጠ ይሄዳል ስታጉረመርሙ ግን ሰይጣን ደስ ይለዋል ሰውየው ንሴብሖ እያለ ይዘምራል ንሴብሖ ለእግዚአብሔር እያለ ባህሩን ተሻግረን ወንዙ ደረቅ ሆነ እያለ ይዘምራል ባህሩን ተሻግረን ወንዙ ደረቅ ሆነ በጠላታችን ላይ ድሉ የኛ ሆነ እያለ ይዘምራል ንሴብሖ እያለ ይዘምራል ኋላ ለምንድን ነው የምትዘምረው አለ እግዚአብሔር የለሹ መጣና ለምንድን ነው የምትዘምረው ለእግዚአብሔር ምን ብለ ባህሩን የከፈለ በአፍንጫ ውስጥ እንፋስ ባህር የከፈለ ውሃ እንደ ግድግዳ ያቆመ ጠላትን የገደለ ድንጋይ ጡብ ያሸከመውን መልሶ ውሃ ያሸከመ እግረኛውን አሻግሮ ባለሰረገላውን ያሰጠመ እግዚአብሔር የተመሰገነ ይሁን ብዬ ነው አለ አይ እግዚአብሔር እኮ ያሻገረው ትልቅ ቀይ ባህር መስሎ ነው የከፈለው አለው ምን አይነት ነው ትንሽዬ ኩሬ ናት ውሃ ቦይ በቃ ትንሽዬ ኩሬ ቦይ ናት እቺን የምታክል ቦይ ናት እሷን እኮ ነው ለሷ ነው እንደምዘምረው አለው ትንሽዬ ቦይ ናት እንዴ አለና ከበሮ አንስቶ እንደገና በእጥፍ ምስጋናውን ጨመረ ነገርኩ ለምን ትዘምራለህ ትንሿን ኩሬ ትንሿን ቦይ እኮ ነው እንጂ ትልቅ ባህር አይደለም የከፈለው አልኩ አይደል ያሻገራቸው አልኩ አይደል እንዴ አሁን ነው እንጂ ምስጋናው ለምን ትንሿ ቦይ መሆኑ አይበለጠ እግዚአብሔርን ያስመሰግናው ለምን ያን ሁሉ የፈርዖን ሰራዊት በትንሽ ቦይ አፍኖ በመግደሉ እግዚአብሔር ይመስገናል ለማመስገን ብዙ ምክንያቶች አሏቸው እግዚአብሔርን ማመስገን ከፈለጋችሁ በብዙ መንገድ ማመስገን ትችላላችሁ